ሐዋርያም የለም ነብይም የለም ብላችሁ ይሄንን ሜሴጅ ያስተላልፋችሁ የትኛው የቸርች መሪዎች ዛሬ ነገ ሳትሉ በዚህ ጉዳይ ላይ ድጋሜ የይቅርታ ማስገባት አለባችሁ። አባት ነው። አባት ልጅ መሆን ያለበት ትናንትና ስናወራው የነበረው እውነት ሰው እንኳን ያታዝበናል። ስለዚህ አይምሮ እያወቀ ልብ እያወቀ በአንድና በሁለት ሰው ጥላቻ ምክንያት ነብይና ሐዋርያ የለም ብላችሁ መናገር በብዙ የለባችሁ። በእናንተ እጅ ካሉ ሰዎች መካከል በርካታ የተቀቡ ሰዎች አሉ፣ የሚቀቡ ሰዎች አሉ። አሁን ለኢትዮጵያ ከፍታ ጊዜ የመጣ ነው። ብዙ ወጣቶች ይነሳሉ፣ አባቶች ይነሳሉ፣ እናቶች ይነሳሉ። ገና ብዙ ትንቢት ይናገራሉ። አታሸማቀቁ። በእጅ ያለው ህዝብ አታሳስት። ጥሩ አይደለም። የሚያኖረው እግዚአብሔር ነውና አይምሮ ያወቀ ልብ ያወቀ በጥላቻ የሚሆነው ድርጊት ወንጌልን ይጎዳል፣ ህዝብንም ይጎዳል። በእጅ ያለው ህዝብ ጥሩ ጉዳይ አይደለም የሚሆነው። ሶኮ ነቀረ ሶኮ ይገባዋል እኮ ዛሬ ከፊት በኩል እናንተ ብትቀመጡ እንኳን በእጅ ያሉ ሰዎች ሁሉ እውነቱን የሚያውቁ ሰዎች አሉ፣ የተማሩ ሰዎች ናቸው። የጌታ ቃል የሚያውቁ ጌታን የሚሰሙ ትንቢት የሚናገሩ አጋንንት የሚያወጡ በፈውስ የሚያገለግሉ ብዙዎች አሉ እኮ። እናንተ ከፊት ያላችሁ ሰዎች በህዝብ ፊት ቆማችሁ ነቢያቶችን ብላችሁ ስትናገሩ ሌላ በራሱ የሚያገለግለው ችግር የለም፣ ግን በእናንተ እጅ ያለው ህዝብ አታሸማቀቁ። ጌታም አይደሰትም። ይሄ እንደ ሀገር ሳያው ክሳራ ነው፣ እንደ ኢትዮጵያ ሳያው ክሳራ ነው፣ በክርስትና አይን ሳያው ያሳፍራል። ስለዚህ ከአባት እንደዚህ አይጠበቅምና ሰውን ደፋር አታደርጉ፣ አሕዛቦችን ደፋር አታደርጉ፣ ለአሕዛቦች መላገጫ አትሆኑ። ስለዚህ ይሄ ጉዳይ ጌታም አይወድም። በእናንተ ላይ በቤታችሁ ላይ በህይወታችሁ ላይ በእድሜያችሁ ላይ ጌታም በዚህ ጉዳይ አይደሰትምና የሚሆነው ጉዳይ አይታወቅም። ለአንዳንድ ሰው ማይቢ አይታወቅም። መጥፊያ ጊዜ ደርሷል ብዬ ነው የማስበው። ይሄ ጉዳይ በደና አይመስለኝም። ስለዚህ ለወንጌል መሰናክል መሆን የለባችሁ፣ በር መሆን አለባችሁ። በጌታ ቤት ቆይታችኋል፣ ጌታን አገልግላችኋል፣ በምታገኙ አጋጣሚ ጸልያችኋል፣ አሁንም የጸለያችሁ ነውና እንዲህ ጉዳይ ባታደርጉ የሚል ሐሳብ አለኝ። በሰፊው ሌላ ጊዜ እመለሳለሁ። ቀናችሁ ይባረክ። ግን ዛሬ ነገ ሳትሉ ከሰው ጋር ሳይሆን ከጌታ ጋር የምትጣሉ እንዳይሆን ነው። እኔ ከምንም በላይ ይሄ ምክንያት የመንግስት ህግ ባይኖር እንኳን ጌታ ግን በዚህ ጉዳይ ደስተኛ አይደለምና እናንተ አባቶች እንወዳችኋለን። እኛም ከእናንተ የመጣን ሰዎች ነንና እናውቃለን። ሁላችን ከየት እንደመጣ እናውቃለን። ስለዚህ ክፉ ጉዳይ ከአባት አፍ ባይወጣ ይሻላል። ልጅ ቢሆን እንኳን ልጁ ያደገ ነውና ልጆቻችሁ ለምን ትገላላችሁ? አታድርጉ። እንደዚህ መልካም አይደለምና ስለዚህ እናንተ አባቶች እንዳማረባችሁ ኑሩ፣ እንደ አባትነት ኑሩ። ልጅ መሆን አያስፈልግ። ለሁላችንም በእንዚህ ጉዳይ እኔ በራሴ በጣም አፍሬያለሁ። በጣም ያሳፍራል። አልጠበኩም። ኢየሱስ ጌታ ነው። ወዳቸዋለሁ። እጅግ አጥብቀን ሐዋርያ የሚለውን ያሁን ከዚህ 10 ዓመት ወዲህ የመጣ ሹመት የምንቃወምበት ምክንያት እኩል ቤት ነን ስላሉ ሐዋርያት የሉምም አይኖሩምም። ሐዋርያነት የሚባለው አውቶሪቴቲቭ መንፈስ ቅዱስ ሳይመጣ በፊት የተሰጠ ጸጋ፣ መንፈስ ቅዱስ ከመጣ በኋላ ከተሰጡ ጸጋ ስጦታዎች አንዱ አድርጎ መቁጠር ነውር ነው። ሐዋርያት አርጎ ሲሾማቸው አልሞተምም፣ አልተነሳምም፣ በዓለ ሃምሳም አልሆነም። ማቴዎስ 10 ላይ ነው የተሾሙት። አሁን ያሉ ጸጋዎች ሁሉ ከበዓለ ሃምሳ በኋላ የመጡ ናቸው። መንፈስ ቅዱስ ሲወርድ እዚህ ውስጥ አውቶሪቴቲቭ ሐዋርያ የሚባል የለም። በእጅ በመጫን ሐዋርያነት ያልተላለፈው ለዛ ነው። ሐዋርያት ሲሞቱ እንግዲህ እንሞት ነው ሐዋርያ አድርገን እንሾማችሁ ብለው ያልሞቱት ዲያቆን ሾመዋል፣ ወንጌላዊ ሾመዋል፣ ሽማግሌ ሾመዋል። ሐዋርያ የሚባል ሳይተኩ የሞቱት የማይተላለፍ ስጦታ የተባለበት ምክንያት ለዚህ ነው። ሐዋርያት የሚባል የለንም፣ ነብይትም የለችም። እንግዲህ ከዚሁ ጋር ያይዘን በትክክለኛ ጾታ ሴትና ወንድ ስለሆነ አንሾምም፣ እንደዛ የሚሉ ሰዎችንም አናስገላ። ፌክ የሆነ ካውንተርፊት ያዘጋጃል ሴጣን። ከዛ በኋላ እነዚህ ፌኮች በሚሰሩ ስህተት ሙሉ አገልግሎቱን እንዲመታ አጋንንት የሚችለውን ያደርጋል። ነብይ ነህ
አስተማሪ ነህ፣ ወንጌላዊ ነህ። በታይትል ደረጃ የምናቀው ሁሉም ሰው የሚያቀው ነብይ ጥላሁን ነው። ጥላሁን ነብይ ነው? አዎ። ኦኬ ንገረን። እኔ ምንድነው የኔ ብዙ ጊዜ እንደዚህ በዚህ አይነት መንገድ ብቻ ዝም ብሎ ሰው ይጠይቀኛል። ሰው ጠይቆ ደግሞ ሰው ይነግረኛል። በጣም አላቅም እንግዲህ የኔ የአገልግሎት ኦፊስ ለምን ይሄን ያህል ብዙ ሰው እንደሚጠይቀኝ ባላቅም፣ ምክንያቱም ለምንድን ነው መሰለ የተለመደ የነቢያት አገልግሎት አለ። ቴንክ ዩ። እኔ አሁን የተለመደ የነቢያት አገልግሎት አለ። ቀጥሎ ደግሞ መጽሐፍ ቅዱስ ላይ ያለ የነቢያት አገልግሎት አለ። ስክሪፕቸር ያዝልኝ ስለው ፈቶ ለቀቀብኝ ያሉ ሰውየው ምንድነው ይሄ ብዬ ሰምታል፣ እናንተም ሰምታችኋል። ስለዚህ የልምድና እንደሱ አላልኩም። ይሄ ፋውንዴሽናል በጣም አንዳንድ ነገር እንትን እኮ ነው ነገር ላፈላልግ እንዴት ነው አካሄድ? እንደዛ እኮ ነው። እኔ ፓስተር እሱን እኮ እየዘጋው እኮ ነው መንገድ። አዎ የልምድ ከፍትብኛለህ። የልምድ ብሏል ብዬ ያ ልክ የልምድ አዋላጅና ፕሮፌሽናል አዋላጅ እንደሚባለው አይነት ነገር እንደዛ አሁን ይቺንም እንኳን እንዲም እያብራራን የሚወስዷት ሰዎች ይኖራሉ። ትክክል አሉ። ግን እኛ ክሊር አሁን እኔ ክሊር መሆን አለበት ብዬ የማምነው መጽሐፍ ቅዱስ ላይ አሁን ትንቢት የተናገረው ሁሉ ነብይ አይደለም። መጽሐፍ ቅዱስ ላይ ሰው መንፈስ ቅዱስ ለመቀበሉ ምልክት ትንቢት ተናግረዋል። ጳውሎስም ኤፌሶን ከተማ እጁን ሲጭን በልዩ ቋንቋ መናገር ብቻ ሳይሆን አንዳንዶች ደግሞ ትንቢትም ተናግረዋል። ነቢያት ናቸው ማለት ላይሆን ይችላል። ስለ ጸጋ ስጦታዎች አጠቃቀም የተዛባ አመለካከት አለ። ይሄ እንግዲህ በዘመናችን አሁን ያለውን በቤተክርስቲያን ውስጥ ያለው የአስተምሮ መዛነፍ ብዙ እያሳሰበን ያለ ነገር እንደሆነ ይታወቃል። የስህተት አስተምሮ፣ የስህተት ልምምዶች በጣም በሰፊው በቤተክርስቲያን በተለይም በኢትዮጵያ ወንጌላውያን አማኞች ቤተክርስቲያናት በሙሉ ማለት ይቻላል ውስጥ ገብቶ ህዝቡን በጣም ወዲያና ወዲህ ያዋከበ ጉዳይ በመሆኑ የኢትዮጵያ ቃለ ሕይወት ቤተክርስቲያን አገር አቀፍ የሥራ አመራር ቦርድ በዚህ ጉዳይ ላይ በቤተክርስቲያን በቂ ትምህርት ለህዝቡ መስጠት የሚቻልበት መንገድ እንዲፈለግ በሰጠው አቅጣጫ መሰረት የተሰራ ነገር ነውና ብዙ ጥያቄዎች አሁን በህዝቡ መካከል ይመላለሳሉ። ስለ ጸጋ ስጦታዎች ምንነት፣ ስለ ጸጋ ስጦታዎች አጠቃቀም የተዛባ አመለካከት አለ። ቤተክርስቲያናችን በእግዚአብሔር ቃል መሰረት የጸጋ ስጦታ ለቤተክርስቲያን በሙሉ እግዚአብሔር መንፈስ ቅዱስ እንደወደደ የሚያከፋፍል እንደሆነ ታምናለች። የሆኑ የጸጋ ስጦታዎች ከፊት ለብቻ የሚታዩ አይነት የሆኑ ሰዎች ደግሞ ሰዎችን ወደ እግዚአብሔር የሚያቀርቡ አይነት ተደርጎ የሚወሰድበት ዘመን ላይ ደርሰናል። ሰው ከእግዚአብሔር ጋር ያለው ግንኙነት ማነሱ፣ የትምህርትም ነገር ለዘብ ከማለቱ የተነሳ ብዙ ስህተቶች በቤተክርስቲያን እየተደመጡ ነው ያለበት ጊዜ ነው። ከዚህ ጋር የሆኑ የጸጋ ስጦታዎች ያሉትን ሰዎች ስም መስጠት ይታያል። የገሌ ሐዋርያ ነው፣ የገሌ ነቢይ ነው የሚባል ስም መስጠት ይታያል። እኔ ደግሞ ሐዋርያ ነኝ፣ እኔ ነቢይ ነኝ እያሉ ሰዎች ራሳቸውንም ሾመው የሚመጡበት መንገድ አለ። እዚህ ሶማሌ ሚሽነሪ አላክንም። ሚሽን ማይንድ ኖሮን አያውቅም። ይሄ በጣም ያሳዝናል። ይሄስ አያሳስባችሁም? ይሄስ መጽሐፍ ቅዱስ አይደለም? ግፍ አድርጌ ጥዬ መምጣት የሚችለው ሁኔታ አይደለም እና ያው ዝም ብሎ እርግፍ አድርጎ ጥሎ ብዙዎች እንግዲህ አንዳንዴ ተባራሪ ያው እኔ ብዙ ሶሻል ሚዲያ የምከታተል ሰው ባልሆንም አልፎ አልፎ ግን ያው አንዳንድ ተባራሪ ነገሮችን መልካም ያልሆኑ ነገሮችንም አያለው፣ ሰማለው። የሚያሳዝኑ የሚያስቁም ነገሮች ሰማለው እና ግን ያው ሰው እንደሚያስበው አንደኛ ህዝብ ያለው ኢትዮጵያ ብቻ አይደለም። ወንጌል የሚያስፈልገው ሰው ዓለም ሁሉ ላይ ነው ያለው። አሜን ትላላችሁ ወይ? አዎ ወንጌል የሚያስፈልገው ሰው ያለው ዓለም ሁሉ ዙሪያ ነው እና እንደ ሐዋርያነት እዚህ እኛ ትውልድ አስነስተናል፣ ተክለናል። አሁን ደግሞ እኛ እልፍ እያለን እናንተ ደግሞ ከስር መቀጠል ነው ያለባችሁ። ሐዋርያቱ ያስተማሩን እንደዛ ነው።
እና ሰፋ ያለ ጭንቅላት ሊኖረን ይገባል። ወንጌል እንደ ህዝብ እንደ ሀገር ኢትዮጵያ ከተቀበለች 2000 ዓመት አልፎናል። እዚህ ኬንያ እንኳን ሚሽነሪ አላክንም። እዚህ ሱዳን እንኳን ሚሽነሪ አላክንም። እዚህ ሶማሌ ሚሽነሪ አላክንም። ሚሽን ማይንድ ኖሮን አያውቅም። ይሄ በጣም ያሳዝናል። ይሄስ አያሳስባችሁም? ይሄስ መጽሐፍ ቅዱስ አይደለም? ወደ ዓለም ሁሉ ሂዱ ያለን እኛን ለኢትዮጵያዊ ብቻ ነው ወንጌል የሚያስፈልገው? እና እንደ ተሰጠን ጸጋና እንደ ኦፊሳችን ደግሞ ከተከልን በኋላ ልፍ ብለን ያልተደረሱ ጥገት መሬቶችን የመውረስ ኃላፊነት አለብን። ይሄን ደግሞ ከመንፈስ ቅዱስ ምሪት ጋር ነው የሚሆነው። ዝም ብሎ እንደው ተነስቶ እንትን ማለት አይቻልም። እና እግዚአብሔር የከፈተው በር ያመለከተን ትውልድ አለ። እዛም ቢሆን እኮ የተሰራው ስራ ፍሬያማ ሊሆን የእግዚአብሔር እጅ ከእናንተ ጋር መሆን አለበት። ለዛውም ደግሞ የባዕድ ምድር፣ ለዛውም ደግሞ የባዕድ ቋንቋ ችላችሁ የሰውን ልብ ነክታችሁ እግዚአብሔር በእኔ ያመጣውን ውጤት በዛ ሀገር ለማምጣት ጌታ ከእናንተ ጋር መሆን አለበት። ስለፈቀዳችሁ ብቻ የሚሆን ነገር አይደለም። በእውነት እግዚአብሔር ከኔ ጋር ነው። ይሄን አስመስክሮልኛል። እና እዛ የሆነውን እየሆነ ያለውን የህይወት ለውጥ ለጌታ የጨከነ ትውልድ ደግሞ ታያላችሁ። ቀን ደርሶ ታያላችሁ። እና ለጌታ የጨከነ ትውልድ፣ የተለወጠ ህይወት፣ የተወረሰ ትውልድ ለማስነሳት በእውነት የእግዚአብሔር አብሮነት ይጠይቃል። እና በዚህ አዞ አለ። እንግዲህ ለሱ እድሉን ከሰጣችሁ ብዙ ነገር መናገር ይችላል። ምስክር ይዤ ነው የመጣሁት። እና እነሱ የቸርች እዛ ያለው ቸርች መሪዎች ናቸው። እግዚአብሔር ድንቅ ስራ እየሰራ ነው ያለውና ኦቨርናይት እንደው ዝም ብለን በቃ ሊልመለስ አዲስ አበባ ብዬ እርግፍ አድርጌ ጥዬ መምጣት የሚችለው ሁኔታ አይደለም። ለምን እዚህ ይሄ ሁሉ መሪ አለ። በቃ የታደላችሁ ናቸው። ይሄ ሁሉ መሪ፣ ይሄ ሁሉ አገልጋይ አለ። እዛ ቢሮ የለ፣ የሙሉ ጊዜ አገልጋይ የለ፣ የተሾመ ፓስተር የለ፣ መንጋ ነው ያለው። እንደኔ ኃላፊነት የሚሰማው ሰው እርግፍ አድርጎ በቃ ዝም ብሎ መምጣት ይችላል? አይችልም። ህሊና ያለው ሰው ማገናዘብ አለበት። የእግዚአብሔር ስራ የትውልድ ጉዳይ ከገባው አሁን እንኳን እንዴት እንደሚቆዩ በጣም አስቸጋሪ ነው። ብዙ ስራ ስላለ ማለት ማደራጀት ልምድ ያለው ኤክስፒሪየንስ ያለው ሰው ይጠይቃል። እና እግዚአብሔር የተባረከ ይሁን። ታግሳችሁ፣ ያው በይፋ ምንም ያልኳችሁ ነገር አልነበረም። ታግሳችሁ ምንም ሳታቅማሙ በቃ ለኔ ካላችሁ ፍቅርና ናፍቆቱ ውጪ ምንም ሳታቅማሙ እዚያት የተጀመረውን ስራ በእውነት በተሻለ ሁኔታ አሁን አመታዊ የምስጋናና የስጦታ በዓላችሁን ሁሉ በቃ እያየሁኝ ነበርና ቤቱ ጥም ብሎ እስከ አፍንጫው ድረስ ሞልቶ ቨርፍሎ አድርጎ ሰው ሊሰጥ ሳይሆን ሊቀበል የመጣ ነው። አንዳንዴ በኢትዮጵያ ቃሎት የሚያደርጉት አንዳንዴ ወከባና ስርጭቶችን እንሰማለን። እሱ ምንድነው ቢባል ሐዋርያትና ነቢያትን አንቀበልም ይላሉ። ቢቀበል ባይቀበል ጥንቅር ብለህ ገደል ግባ። ምን አገባኝ ነኝ። ሐዋርያት ቃሎት አልሾመም፣ ነቢያት ቃሎት አላመጣም። በሐዋርያትና በነቢያት መሰረት ታንጻቸዋል ተብሎ የተጻፈው በኢየሱስ ክርስቶስ ተጣለ መሰረት ነው እንጂ ቃሎትን እኛም አናግም፣ እኛም እነሱን አንጋብዝም። የራሳቸው ጉዳይ። ስለዚህ ነቢያት በርቱ፣ ሐዋርያት በርቱ፣ ቀጥሉ። ኤርሚያስ ለ40 ዓመት ትንቢት ሲናገር ተቀባይነት አላገኝም። ከ40 ዓመት በኋላ ራሳቸው መልሰው ነብይ ነው ብሎ አመጡ። ስለዚህ እነሱ ባህሪያቸው ነው፣ ተዋቸው። እዚህ ላይ ግን ሐዋርያው እነሱ ሙሉ አውዱን ስንሰማው ካየ እኔም አንዳንድ ጥያቄዎች አሉ። ለምሳሌ ሐዋርያ ቅድም አንስቼዋለሁ፣ ምንም ሳይንቀሳቀስ በየክትፎና በየቁርጥ ቤቱ እየዘራ ሐዋርያ ነኝ ብሎ ታፔላ የሚለጠፍ አለ። ነብይ ነኝ ብሎ ደግሞ በነብያት ስም የሚያጭበረብር ቤተሰብ የሚበትን የሚዘርፍ የሚያስለቅስ ባለበት ቤተክርስቲያን ህዝቦቿን መከላከል የለባትም። በዚህ ሁኔታ እኔ ጥያቄ አንዱ ይሄ ነው። በጣም ጥሩ ነው ያነሳው። ለጠየቀ የአንድ መሪ የኃላፊነቱ ልክ የሚለካው በምኑ? ህዝቡን በአግባቡ መምራት ወይም መመናት፣ ህዝቡን በመከላከል ነው ወይንስ ራይት ጀጅመንት እየወሰደ የተበላሸውን አይደል? እረኛ ስንል በጎቹን ግልገሉን በቀስታ እየመራ አይደል? ቀበሮውን እየተከላከለ ጠቦቱን ከዛ በጎቹን እንደዛ ተጠንቅቆ ነው አይደል?
አሁን የሚሰራው እኮ እንደሱ አይደለም። አሁን እኮ ወጥተህ ሚዲያ ላይ ተሳደብክ፣ ከስድብ አይተናነስም። ምንም የምታመጣው ነገር ስለሌለ ማለት ነው። እንትን የለም። የራስን የሚዲያ ግሩፕ ከፍለ ምንም ብለ አደራጅተህ ነከሌን በሏቸው፣ ነከሌ ስደቧቸው። ኢትዮጵያ ውስጥ እንደሱ አይደል ያለው? ማን ቁጭ ብሎ አናግሮክ፣ ማን እውነተኛውን ዶክትሪን አስተምሮክ፣ ማን እከሌ አካሄዱ ይሄ ነው፣ ስለዚህ እንርዳው፣ እናስተምረው፣ ለሀገርም ለህዝብም ለውጥ ያመጣል ብሎ የሚሰራ አለ? በጣም ጥሩ። ያናገር አካል የለም። እንወያይ። 30 ዓመት አይደል እንዴ? 30 ዓመት ስንኖር ማን ከማን ጋር ተነጋግሮ ኢትዮጵያ ውስጥ ያውቃል? ገና ካውንስል መጥቶ ማለት ነው። ካውንስል መጥቶ ለምንድን ነው ካውንስሉ ብድግ እያለ ማያግደው? አላውቅም። አታውቅም? እኔ ስራ አስፈጻሚ ስለሆንኩ አውቃለሁ። እከሌ እንዲህ ነው ተብሎ ጥናት ተሰርቶ ተጠርቶ ተጠይቆ ውሳኔ ላይ ተደርሶ አያውቅም። ወይንም እነ እከሌ የዶክትሪን ችግር አለባችሁ ተብሎ ደብዳቤ ገብቶ እውነት አለብህ የለብህ የሚል ኮሚቴ ተሰብስቦ ተነጋግሮ ሰውየውም አምኖ ካውንስል ነው መሰረት ነው ምክር ቤት ተመካክሮ ኦኬ አንተ በትክክል መሰረታዊ ነገር አታሟላም ተብሎ ተቆርጦ አያውቅም። ይሄ ነው ድክመታችሁ። እንኳን አይመጣልኝ ናንዋ እውላ አጭበርባሪ ለመስራት ካውንስሉ ማስጠንቀቂያ ይሰጣል፣ ጠርቶ ይመክራል እንጂ ወርቃማ ይሄ ከዚህ በኋላ ለትውልድ አይጠቅምም ብሎ በአደባባይ ያገለለው ካለ ነገር አንተ አስፈጻሚ ነኝ ስላልክ ጥሩ አጋጣሚ ነው ብዬ ራስን ያነሳው። አዎ ነጥቡ ምን መሰለ? አልሰራንበትም። ብዙ አደረጃጀታችን ላይ ነው ገና የቆየ ነው። አሁን እኮ ለማዳን እንስራ። እኔ ማምነው ልንገርህ፣ ወንበዴ ያልከው እውነት አለ። ማውቃቸው ወንበዴዎች፣ ማውቃቸው አጋንንታዊ ኃይል የሚጠቀሙ ሰዎች ወንጌል አማኝ ውስጥ አሉ። ግለሰቦች ሰልፊሾች ወደ ድርጅትና ትውልድና አገር ወደሚጠቅም ነገር ማያድጉ ለራሳቸው ሀብት የሚያከማቸው የራሳቸው መንገድ ብቻ የሚሰሩ ፕሮግራም የምትባል የ2 ሰዓት አጀንዳ እንጂ የቤተ ክርስቲያን እንኳን ስትራክቸር የሌላቸው አሉ። አደራጅተው ለትውልድ አደራ ይዘው ለሚሻገር ሪቫይቫል እየጠበቁ የሚሰሩ እውነተኞችም አሉ። እነኚህ ሶስቱም እንዳሉ እያወቅን እነኚህንም ቆርጦ መጣል ካለበት ለመጣል ማወቅ፣ ማስተማር፣ ማሰልጠን ከዛ በኋላ ስርዓት ዘርግቶ በዛ ስርዓት ውስጥ የተማረው ያላረውን ማይተገብር ከሆነ ቆርጠጥላል። ይሄ ማለት መፍትሄ ሰጪ አዳኝነት ነው። የሚያድን አይምሮ ነው። አሜሪካ ላስ ቬጋስ ቁጭ ብሎ ከሌ የሚባል ሲል ያ ሰውዬ እኮ የሚኖረው ራሱ የሚኖረው ኑሮ ፈቶ ሚዜውን አግብቶ ገባ ልጆች ወልዶ ከአበሻ ቸርች ጋር መኖር አቀቶት የሱ ቢጤ ምንም መንፈስ ማያምኑ ፈረንጅ ቸርች እየኖረ ቁጭ ብሎ አቃቤ እምነት ነኝ ይላል። በሽተኛ ነው። ከቀን ወደ ቀን ራሱ የፊቱንና የእንትኑን ስትራክቸር ስታየው በሽታ ውስጡ የሚበላው ካንሰር እንዳለ አንደርስታንድ ታደርጋለህ። የነገር ካንሰር፣ የአይምሮ ካንሰር የምታይበት የአካል እንትን ራሱ ማለት ነው። ይሄ እንደዚህ አይነት ሰዎችን እየተሰማ እየተወራወርክ ነው አገራዊ መፍትሄ የምታመጣው? እኛ የምንፈልገው አገራዊ መፍትሄ ነው። እኛም እኮ እንፈልገዋለን። ከነሱ በላይ ሐዋርያንን ነብይን የምንል ሰዎች መፍትሄውን እንፈልገዋለን። መደባደብ መፍትሄ እንዳልሆነ ስላወቀ ስለዚህ ካውንስሉ እንደ ነው መርከብ ሁሉንም ሰብስባ ይዛ የማጥራት ስራ እንዳልከው በፊት ፋውንዴሽን ላይ ነበረ። አሁን ግን ጥርስ ያወጣል ብለን ተስፋ እናደርግ። ጥርስ የሚያወጣው ሊገነጥል አይደለም፣ ሊያሳድግ እኮ። የሚገነጥለውን ለመገንጠል መጀመሪያ ተጠርቶ መጥቶ ካውንስሉ ራሱ አቋም ኖሮት ኮሚሽን ኖሮት ነገሮችን መርምሮ ፈትኖ የሚያይ አቅም ይፈልጋል። ባይዘ ወይ ፋይናንሻልም አቅም ይፈልጋል።
እኔ ቸርች መጥቶ እኮ የኔን ቸርች መዋቅር፣ ስርዓት፣ ሲስተም ምናምን ለማየት ሰው መላክ አለበት እኮ። በጀት ይፈልጋል።